ሰፊው በዝማሬ በአገልግሎታቸው ሲገልጹት በቋንቋው በግዕዝ ለምንሰማ ሰዎች በአግባቡ ስንረዳቸው ቆይተናል። ለእናንተ ደግሞ በነፍስ የእውቀት ተከፍሎ ስለሌለ በዜማው ተመስጣችሁ ስታዳምጡት እንደነበረ ተስፋ እናደርጋለን። ይሄ ባሕራን የተባለ ሰው አባቱ እናቱ የቅዱስ ሚካኤልን ስም ዘወትር የሚያነሱ የሚዘክሩ ሚካኤልን የሚያገለግሉ ወላጆች የነበሩት ናቸው። ታቦትን የሚያገለግሉ ቤተክርስቲያንን የሚያገለግሉ ዝክር የሚዘክሩ ምጽዋት የሚሰጡ ወላጆች ያሏቸው ልጆች የታደሉ ናቸው። ከቅዱሳን መላእክት ጋር አይለዩም። አባቶቻቸው እናቶቻቸው ከሚጠሯቸው ጋር አብረው ነው የሚኖሩት። ታዲያ ይህ ሲባል አባቴ ይዘክር ነበረ እናቴ ትዘክር ነበረ ብሎ ያንን ማስታወስ ሳይሆን እኛም በጊዜያችን በዘመናችን የሚገባውን ነገር ሁሉ ማድረግ ያስፈልጋል። እግዚአብሔር አምላካችን ልቦና ይስጠን እና አባቱ ገና እንደተጸነሰ ከዚህ ዓለም የሚያልፍበት ሰዓቱ ደረሰ። እግዚአብሔር መልአክ ቅዱስ ሚካኤል ረድቶ ታግዞት ከዚህ ዓለም ወደዚያኛው ዓለም እንዲያልፍ ሆነ። እናቱ ብቻዋን ገና በማኅፀን እያለ ይህን ልጅ እንዴት አድርጋ እንደምታሳድግ ስታስብ የምትወልድበት ሰዓቱ ደረሰ። ያው አስጨናቂ የምጥ ጻዕር ወደ እሷ መጣ። ስትጨነቅ ሳለ ቅዱሳን መላእክት ቅዱስ ገብርኤል ቅዱስ ሚካኤል ወደዚህች እናት መጡ። እግዚአብሔር አምላክ የተመሰገነ ይሁን። ቅዱሳን መላእክት ባሉበት አይ ተውት አታጨብጭቡ። ማጨብጨብ ብዙም የሚፈቀድ እኮ አልነበረም። እንዲሁ በልማድ ነው። የፖለቲካ ስርዓት ነው አይደለም? ፖለቲከኛ ንግግር ሲያደርግ ደስ ካሰኘ ጭብጨባ ይጨበጨብለታል። ቤተክርስቲያን ቃለ ወንጌልን ስታስተምር ጭብጨባው ያን ያክል ነው። ዝማሬ ሲዘመር እልልታ አለ፣ እንደገና ደግሞ ማጨብጨብ አለ። ኩልክሙ አሕዛብ ጥፉ እደዊክሙ ይላል ነቢዩ ዳዊትም። አጨብጭቡ ሲባል ዝማሬን የተመለከተ ነው። ወንጌል በሚነገርበት ሰዓት ጭብጨባ ባይበዛ መልካም ነው። ትልልቅ አባቶችም ሲናገሩ ሰምታችኋል አይደል? ማደናገሪያ ነው ብለውታል። ስለዚህ ቅዱሳን መላእክት መጡ፣ ገላገሏት ከዚያ ምጥ። እኛንም እንዲሁ ከሚያስጨንቀን ነገር ሁሉ ቅዱስ ሚካኤል ይገላግለን። አሜን በሉ እስቲ። እንዲሁ ይገላግለን። ስንት የሚያስጨንቅ ነገር አለ ባካችሁ። አንዱ ስንይዘው አንዱ እንዲህ ሊሆን ነው ስንለው ሌላኛው በዛኛው በኩል ይፈሳል አይደል እንዴ? አዎ። እና ቅዱሳን መላእክትን ካልያዝ የሚሆን ነገር የለም። አምኖ መጸለይ፣ አምኖ እግዚአብሔርን መለመን እጅግ በጣም